ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን፣ እኔ ቃልና ኩምሳ የተለያዩ ታሪኮችን ይዘን እንቀርባለን። ዛሬ እኔ ይዤ ነኝ የመጣሁት ለኔ አስገርሞኛል የኩምሳልን ሪአክሽን እንመለከታለን። ወደ ታሪካችን። ዛሬ አልገባሽ የሚገርም ታሪክ ይዤልሽ እንደ ኦኬ። ዲያና ትባላለች። የተወለደችው ስኮትላንድ ነው። ያደገችው ደግሞ እንግሊዝ ነው። ያው ስኮትላንድ እና እንግሊዝ ይመስለኛል አንድ አጠገብ ላጠገብ ናቸው። ረጅም ጊዜዋንም ኑሮዋንም ያሳለፈችው የት ነው? እንግሊዝ ነው ማለት ነው። እቺ ሴት በህይወት አጋጣሚ ወደ ስሪላንካ ትራቭል ታደርጋለች። ወደ ስሪላንካ ትራቭል ስታደርግ ከኤርፖርት ስትወርድ ሻትል ድራይቨር ምናምን ይባላል ሆቴል ኢንዱስትሪ ላይ ምናምን እና ልክ እንደሱ አይነት ሰው እንዲቀበላት ያመቻቹላት ሰዎች ነበሩ። ሰዎች ሳይሆን የሆቴል ተቋማቶች ማለት ነው። ቱክቱክ ድራይቨር ነው ሰውየው። ይቀበላታል። ሲቀበላት በጣም ልክ ያጣ አቀባበል ነው የተቀበለኝ ነው የምትለው። አሁን ካለፈ በኋላ ስታስተውለው ሴት በጣም ልክ ያጣ አይነት አቀባበል ነበር የተቀበላት። አካብዶ ትህትናው ተይኝ በጣም እንዴት ነው የሚባለው እጥፍ ዝርግት ብሎ ይቀበላታል። ስራውን እና ሆቴሉ ሲቀጥረው ተሰርገት ተባለ እንዲያስተናግደው። አዎ። እና ይህ ሰው ሲቀበላት ስልኳን ይቀበላታል፣ መኖሪያ አድራሻዋን፣ እሷን በምንም አይነት መንገድ ሊያገኝበት የሚችሉ ሚንሶችን ጠቅላላ ወደ ሆቴል እየወሰዳት ባለበት መንገድ ነው ሁሉንም አድሬሷን የሚቀበላት ማለት ነው። እሷም ትሰጠዋለች። አዎ። ለምን እንግዲህ የዋህ ነገር ሆነባት መሰለኝ፣ ወይም ደግሞ የዋህ ቢሆን ሁሉም ይሰጣል አላውቅም። ብቻ እሷ ስሜቷን ገልጻል። ምንድነው የልጅነት ባህሪውን አይታ ልጅ ነው ወጣት ነው ብላ አስባ ይመስለኛል። እና ከእሷ ጋር ለመቀራረብ ምናምን ብሎ አስቦ ነበር የመሰላት በሰዓቱ። ሙሉ ያላትን ኢንፎርሜሽን ምናምን ነገር ትሰጠዋለች። ከዛ ሆቴል ከገባች ቀን ጀምሮ ነው መደዋወል የጀመሩት። እዛው ስሪላንካ የተወሰነ ጊዜ ትቆያለች። ያኔ ስሪላንካ እያለች በስልክ ነው የሚያወሩት። ወዲያው ትራቭል ታደርጋለች መልሳ ወደ ሀገሯ። ከሄደችም በኋላ ከዚህ ሰው ጋር ያላትን የስልክ ኮንቨርሴሽን አላቆመችም ነበር። ያወራሉ፣ አሁንም ያወራሉ። እያወሩ 7 ወር ሆነ። በ7 ወር መሀል ላይ ግን በቃ ልጁ ምን ማለት ያው ፍቅርዬ ማርዬ ምናምን ፍቅርዬ ግን እሷ እንደ ቀልድ ነበር ያየሁት ነው የምትለው በሰዓቱ። 7 ወር ሙሉ ቀልድ ማለት ይሄን ያክል ሲሪየስ ይሄዳል ብዬ አላሰብኩም ነበር። ሪሌሽንሺፓችን ወይም ደግሞ የስልክ ወሬያችን ምናምን ይሄን ያክል ይቀጥላል ብዬ አላሰብኩም ነበር ነው የምትለው። በጣም ያወራሉ። መጨረሻ ላይ ተመልሳ ስሪላንካ እንድትመጣ በጣም ይወሰውሳታል። ከ7 ወር በኋላ ትመለሳለች። መጋባት አለብን ምናምን ብሎ ያስጨንቃታል። እንደመጣች እንደመጣች እዛው እንግሊዝ እያለች መጋባት አለብን ምናምን ነገር ይላታል። ነገር ግን ወዲያው የሚሆን ነገር አልመሰላትም ነበር። ግን አሁን አንቺ እንድታገኘኝ እና ላይሽ እፈልጋለሁ ይላል። ታናሿ ነው አላልሽ እንዴ? ታናሿ ብቻ። እሷ ስንት ዓመቷ መሰለሽ? 54 እሱ 21 የ33 ዓመት እድሜ ልዩነት ልጇ እኮ ነው። አስቢ፣ ከእናቱ ከሱ እናት ከልጁ እናት በ2 ዓመት ትበልጣለች። ጌታ ለናባቱ ችግር የለው መሰለኝ። አረ የፈለገ ቢሆን ሳንቺ ምን ሆነሽ ነው? ይጋባሉ ከ21 እና 54። ግን በዛ ኧረ አዱ እንዴ ምን ሆነሽ ነው? 21 እና ኧረ ብዙ ነው እንዴ ምን ሆነሽ ነው? 33 ዓመት ገብቶ እኮ ነው። የ33 ዓመት ሰው ራሱ ታደርሳለች እቺ ሴትዮ በ21 ዓመቷ ራሱ። ያው ልጇን ወላ በሰጠው ጥሩ ነበር። አዎ። ግን እሷ በቃ ወዶኛል ብላ አሰበች፣ አመነች። ስሪላንካ ተመልሰ ሄደችው ለሱ ስትል ነው። ለሱ ስትል ድጋሚ ስሪላንካ ሄደች። እያወሩ ምናምን በገባች ስሪላንካ በበነጋታው መፈራረም አለብን ምናምን ይላታል። እኔ የውጭ ዜጋ ነኝ፣ የውጭ ዜጋ ስለሆንኩኝ የሆኑ ቅድመ ሁኔታዎች አሉ መሰለኝ። አንድ የተለያየ 2 ዜግነት ያላቸው ሰዎች ሲጋቡ የሆነ ፕሮሰስ የሚሄዱት ነገር አለ መሰለኝ። እውቀቱ የለኝም እና እኔ የውጭ ዜጋ ነኝ። ስለዚህ ቅድሚያ መመዝገብ ያለብኝ ነገሮች አሉ ወይ ማስተካከል ያለብኝ ነገሮች አሉ። እሱን ሳላስተካክል ሊሆን አይችልም ትለዋለች። ወዲያው ነው ተንከባከባት። በቃ ፍቅረኛ ነበራት
ቤተሰብ ምናምን የላትም ምንም ከዚህ በፊት የትዳር ኤክስፒሪየንስ የላትም። ለካ ትዳር ኤክስፒሪየንስ አይባልማ አግብታ አታውቅም ከዚህ በፊት። ልክ እንደ ስራ ልምድ አደረግ ነው እኮ ይቅር ይበል። የምሬ የትዳር ኤክስፒሪየንስ አልኩኝ እኮ አይባልም። ከዛ ስንት ዓመት ሰራሽ እንድትባይ አግብታ አታውቅም እቺ ሴትዮ ከዚህ በፊት ምናምን። ከዛ ምን ፍቅር አታውቅም አለማወቅ ሳይሆን እንግዲህ እግዚአብሔር ይወቀው ለምን እንዳለ እና በሰባት ወር ያውን በ33 ዓመት የሚያንስሽ ላግባሽ። እሱስ ምን ሆኖ ነው? ሀብታም ናት እኮ ልነግርሻ እንግዲህ ሀብቷንማ። ከዛ ምን ይፈጠረልሻል ኩምሳዬ በበነጋታው ሄዳ ኤምባሲ ማስተካከል ያለባትን ነገር ታስተካክላለች ምናምን እና ወዲያው ሰው ይፈራረማሉ። በጣም የሚገርምሽ ነገር ሲፈራረሙ ምናምን ሰው ቀለበት ምናምን ይደራረጋላ። ያለ ቀለበት ምናምን ፎርማሊቲውን ብቻ የሚያሟሉ ነገሮች በቃ አግብቼዋለሁ ተጋብተናል ምንድን ተብሎ እንደሚፈራረሙ ቬሎ ምናምን አላረጉም፣ ግን ዘንጠዋል። ራዱ ግፋ ኩዛ አጥቶሽ ቬሎ በሽ ስለሰ ይለዋላች እኔ የለሁበትም። ስማም ምን ያንሳታል ብትለብሳ እንጂ ትልቅ ሳልሆነች ቬሎ ብታረግ እኮ ይከብዳል። ቬሎ ቤቶች እንዴት ያከራዩት? ገና ታሪኩ ገና እኮ መጀመሪያ ላይ ነው ተናውራበት። ከዛ በኋላ ማለት ነው ምን ቢፈጠር ጥሩ ነው። ተፈራረሙ ምናምን የፊርማቸው በኋላ ኦፊሻል ፎቶዎች ይነሳሉ። ሲነሱ እናትየው አባትየው ምናምን አንድ ላይ ሆነው ነው የሚነሱት ምናምን እና የሚገርምሽ ከእናቱ ጋር ራሱ አንድ ላይ መሀል ላይ ገብታ ያላቸው ፎቶ እሷ ትልቅ ነው እውነት። እኔ ሴት ልጅ ይቅር ይበለኝ ብቻ ከባድ ነው። ከዛ ተጋቡ ምናምን ወዲያው ተመልሳ ወደ እንግሊዝ ትመለሳለች። እንግሊዝ ከተመለሰች በኋላ በቃ አሁን ስሪላንካ ውስጥ ጥሩ ትዳር አለኝ ኑሮ መስርቻለሁ ብላለች። ታያላላት ዘመድ አዝማድ ጓደኛ አልነበረ። ምን ማለት ነው እንዴት ታገቢያለሽ ብሎ ብዙ ሰው መክሯታል። አንደኛ የእድሜያችሁ ጋፕ፣ ሁለተኛ ማንንም ነው አልሰሙት ነው የምትለው። አሁን ትቆጫለሽ። ስቀር የሚያስብላት መጣ። ጥሩ ነው። በጣም ተመክራ ነበረ። ማንንም ነበር በሰዓቱ ማትሰማው የነበረው ማለት ነው። ከዛ ምን ቢፈጠር ጥሩ ነው ልጅቷ የምትኖርበት አፓርትመንት አለ። የአፓርትመንት ፍላት ነው የሚሉት ባይ ዘ ዌይ። እሱን ትሸጠዋለች በስንት በ400,000 ፓውንድ በ400,000 ትሸጠዋለች። ከሸጠች በኋላ ኖር ማለት ነው ልጁ ጋር በቃ እንትን ልትኖር ወደ ስሪላንካ ሄዳ ሙሉ ለሙሉ ስቴብል አድርጋ መኖር ፈልጋለች። ቅድሚያ 20,000 እንዲሁም ቤቷን ከመሸጧ በፊት 20,000 ፓውንድ ትልክለታለች ቤት ስራ ብላ። አንቺ ማለት ነው 20,000 ፓውንድ ማለት በ130 በ140 ራሱ በእኛ ብትመጪው ስንት ብር እንደሆነ አስቢ፣ ስንት ሚሊዮን እንደሆነ። የስሪላንካ ብር አሁን ካልተሳሳትኩ አላቅም ጆንያ ማለት ነው የኢትዮጵያ እንትን ይበልጣቸዋል ሁላ ብር ማለት በጣም ብራቸው የሞተ ነው። በጣም የሞተ ብር ነው ያላቸው። ምን ያክል ብዙ ብር እንደላከችለት አስቢ። በጆንያ የሚሸከመው እንደላከችለት ወዶ አይደለም ያገባት። ይራዱ ቢሆንስ ማለት ብሩን ያገኛል። በቃ እሷ ትሞትልኛለች ብሬን አገኛለሁ። ቅዱስ ገብርኤል ምን የውዷን ተረት ይተርት እግሬ ቀጭን እንትን ይላል ሲባል እግረ ወፍራም ምናምን ትላለች። እንደዚህ እና እንደዚህ ማለት አይቻልም። በእድሜ ምናምን እንትን አትይም። ለወደ ገደሉ ስገባ ቤቱን ሰራ ሄደች። ዞሮ የተፈለገውን አግኝቷል። እና ፍቅር ይዞት አይሆንም ከዚህ ሴትዮ መቼስ። ግን በዚህ ቢያበቃ ይሻለው ነበረ። 20,000 ፓውንድ ተቀብሎ ቤቱን ከሰራ በኋላ ድጋሚ 30,000 ፓውንድ ላከችለት። በፊት ቱክቱክ ድራይቨር ነው። ቱክቱክ ማለት እኔ ቱክቱክ ድራይቨር ሲባል ምንድነው? ባጃጅ ነው ቱክቱክ አላውቅም። ሰርች እናደርጋለን በኋላ እንትን ነው ይሄ ባጃጅ ሹፌር ነገር ነበር መሰለኝ። በዛ ነው መሰለኝ። እንዴት ግን ባጃጅ ሹፌር ሆኖ ኤርፖርት ላይ የሆቴል ተቀጣሪ ሆኖ እንዴት እንግዳ መቀበል እንደቻለም ተወዛግብ ያለው እውነት ለመነጋገር። እንደ ሀገሩ ነው የሆነ እንትን አላየሽም እንደ ኤርፖርታቸው ወጥተት ስትይ አውላላ ሜዳ ላይ የምርሽን ነው። ሜቢ እሱ ያስኬድ እንደየሀገሩ እኮ ነው እንደየሀገሩ ህጋቸው ይለያያል። እሱ ሊያስኬድ ይችላል። ከዛ አሪፍ ሚኒማስ መኪና ገዛችለት ምናምን። በሀገሩ
ምን አይነት ሰው ሆነ እሱ አሁን በቃ ፖኬት መኒው እንዲያበጠ ምናምን አቅም ያለው ምናምን ሰው ሆነ። አሁን እሷ ምን አሰበች? ቤት ሰርቻለሁ፣ እሱ የሚተዳደርበት አሪፍ ምንድነው መኪና ምናምን ገዝቷል። ስለዚህ በዛ እንዲተዳደር በመኪናው እንዲተዳደር፣ ከዛ ሌሎች ነገሮች ደግሞ ቀሪ ብር እጄ ላይ ያለ ሙሉ ለሙሉ ወደ ስሪላንካ ሙቭ አደርጋለሁ ትላለች። ስሪላንካ ላይ ትሄዳለች ማለት ነው። ከሄደች በኋላ ከዛ በፊት እሱ እጥብ ዝርግት ሲል የነበረው ሲንከባከባት የነበረው ሲያሳያት የነበረው እንክብካቤ ሙሉ ለሙሉ ይጠፋል። ብሩ ገባ እሱ ብቻ መሰለሽ። ከዛ የጭራሽ ምንድነው የሚላት እየደወለ ምናምን ምን ይደውላል እሷ ሲቀርባት ሲያመሽ ምናምን አትመጣም ወይ ምናምን አይነት ስታፍ ስትለው ማዘርጋ ነው ማድረው አይነት ስታፍ ይሁን የኛ ሰፈር ሰው አልመሰለሽ ማዘርጋ ነው እዚህ ማዘርጋ ነው እና እናቱ ጋር የሚያደርግ ነው። ከዛ እናቱ ጋር አስበሽውን ከዛ ቀስ እያለ እሷ የምታስበው እናቱ ጋር እንደሚያደር ምናምን ነበር። የሆነ ሰዓት ይመራታል፣ ይከፋታል ምናምን ስህተት መስራቷ በረምብ እየተገለጸላት መጣ። የእሱ ኢግኖሪንግ ማለት በጣም ነው ኢግኖር እየገጫት ያለው። ቀስ እያለች ሲገባት መሀል ላይ ምን ቢፈጠር ይባስ ብሎ ምን ቢፈጠር ጥሩ የሆነች ሴት ባሌ ነው ብላ መጣች። ያኔ ነው ነገሮች የተበላለቁብኝ ያለችው። ያ ሰው ባሌ ነው ብላ ስትመጣ ግራ ገባት።